ሰላም ጋይስ እንዴት ናችሁ? አነን ነኝ። ዛሬ ደግሞ በፓርት 3 ተመልሰናል። ዛሬ በሚገርም ሁኔታ ላስት ፓርት ነው። አይኑ ይገርማል። ያው ቶሎ ለመጨረስ ሞክሬያለሁ። እናንተም ላይ ብዙ እንዳይከብዳችሁ ለማድረግ ቀለል አድርጌ ነው አጠር አድርጌ ነው የሰሩላችሁ ማለት ነው። ግን ቪዲዮ አጠረ ትምህርቱ አጠረና እንደዚህ ነው ማለት አይደለም። ስለዚህ እናንተም ባክቴስት እዚህ ላይ የተማራችሁትን ነገር በደንብ ባክቴስት ማድረግ ይጠበቅባችኋል። ባክቴስት ካላደረጋችሁት ምንም የሚለወጥ ነገር የለውም። ምክንያቱም እዚህ ላይ ያያችሁት ነገር ማርኬት ላይ ሄዳችሁ ለመተግበር ይከብዳችኋል። ግን ባክቴስት ባደረጋችሁት ቁጥር እናንተም ሞዲፋይ ማድረግ የምትፈልጉት ነገር ካለ በራሳችሁ ሞዲፋይ ታደርጉበታላችሁ፣ በደንብም ትለማመዱበታላችሁ ማለት ነው። ማስተር ለማድረግ እንዲጠቅማችሁ ባክቴስት ግዴታ ነው ማለት ነው። ስለዚህ ወደ ዛሬው ክፍል ስንገባ ምንድነው ዛሬ የምናየው ነገር፣ ባለፈው በፓርት 2 ላይ ስለ ኪ ሌቭሎች ስናወራ አንድ የረሷት ነገር አለች። እሷን እነግራችኋለሁ። ከዛ በኋላ ደግሞ ዛሬ የምንጨርሰው ክላሳችንን በኢንትሪ ነው ማለት ነው። ኢንትሪ እንዴት ነው የምንገባው፣ ከዛ ደግሞ ምን ሊኩዊዲቲ ሌቭሎች ነው ታርጌት የምናደርገው እና ደግሞ ሶፕሎስ ምኑ ጋር ነው የምናስቀምጠው የሚለውን ነው የምናየው ማለት ነው። ስለዚህ ባለፈው ስለ ኪ ሌቭሎች ስናወራ አንድ ያልነገርኳችሁ ነገር ኪ ሌቭል ማርክ የምናደርገው በዚህ ስትራቴጂ ከ5 ሚኒት ታይም ፍሬም በላይ ነው። ምንጊዜም ከዛ በላይ መሆን አለበት። 4 አወር ላይ ልትሄዱ ይችላላችሁ፣ 1 አወር ላይ እንደፈለጋችሁ ማድረግ ይችላላችሁ። ግን ከ5 ሚኒት ግዴታ ከ5 ሚኒት ታይም ፍሬም በላይ መሆን አለበት ማለት ነው። እዚህ ጋር ሊያወዘግባችሁ የሚችለው ነገር ዴሊ ባይስ 1 አወር እና 4 አወር ላይ ካወጣን ከዛ ደግሞ ላይክ ኪ ሌቭሎቹ 5 ሚኒት 50 ሚኒት ብቻ ነው ምናምን ልትሉ ይችላላችሁ። ግን ዴሊ ባይስ እና ኪ ሌቭል ይለያያል። ዴሊ ባይስ ሙቭመንቱ ነው። ዴሊ ዛሬ በቀኑ ማርኬት ወዴት ነው ወደ የትኛውን ስዊንግ ሎ የትኛውን ኪ ሌቭል ሊናካ ይችላል የሚለውን ነው የምናየው። ከዛ ኪ ሌቭል ግን 1 አወር ላይ ራሱ ማርክ ልናደርግ እንችላለን እንዳልኳችሁ ማለት ነው። ስለዚህ ከ5 ሚኒት እስከፈለጋችሁበት እስከ ዴሊም ሂዱ፣ ብቻ ከዚህ ታይም ፍሬም በላይ አድርጉት ኪ ሌቭላችሁ ማርክ የምታደርጉት። ወደ ዛሬ ክላሳችን ስንገባ ዛሬ ስለ ኢንትሪ ስናይ ኢንትሪ በዚህ ሞዴል ሞስት ኦፍ ዘ ታይም ኢንተር የምናደርገው ኢንቨርዥኖች ነው። ኢንቨርዥን ተጠቅመን ነው ኢንተር የምናደርገው። አንዳንዴ ሲአይኤስዲ እንጠቀማለን። ሲአይኤስዲ ማለት ቼንጅ ኢን ስቴት ኦፍ ዲሊቨሪ ነው። ይሄን የማታውቁ ከሆነ ቲክቶክ ላይ ቪዲዮ ሰርች ያለው ስለ ቼንጅ ኢን ስቴት ኦፍ ዲሊቨሪ ገብታችሁ ቼክ አድርጉት ማለት ነው። ኢንቨርዥን ደግሞ የማታውቁ ደግሞ ኢንቨርዥን ኖርማል ፌር ቫልዩ ጋፕ አለ። እሱ ፌር ቫልዩ ጋፕ ዲስሪስፔክት ሲደረግ ማለትም ላይክ እዚህ ጋር እንዳለው ማለት ነው። ለምሳሌ እዚች ጋር እቺ ፌር ቫልዩ ጋፕ አለች አይደል? ይሄኛው ሪስፔክት አድርጎ ይወርዳል ብለን ነበር ያሰብነው፣ ግን አልፎ እዚህ ጋር ሲዘጋ ኢንቨርስ ተደረገ እንላለን። ስለዚህ ኢንቨርዥን ይሄንን ኢንቨርዥን ተጠቅመን ነው የምንገባው ማለት ነው። እና ደግሞ እስከዛሬ ከተማርናቸው ነገሮች ጋር አንድ ላይ አድርገን እስኪ እንዴት ነው ኢንትሪ የሚለውን እዚህ ጋር በዚህ ላሳያችሁ ማለት ነው። ስለዚህ መጀመሪያ ምንም ቢሆን ስቴፕ 1 የሚሆነው ዴሊ ባይስ የምናውቀው ማለት ነው። ዴሊ ባይሳችንን ካወቅን ቤሪሽ ፌር ቫልዩ ጋፖች ናቸው ዲስሪስፔክት የተደረጉ ያሉት ወይስ የቡሊሽ ወይ ደግሞ የትኛው ሪስፔክት ነው የተደረገ፣ ይሄን ፓርቷ ላይ በደንብ አይተናል። ስለዚህ ይሄን ካወቃችሁ በኋላ ለምሳሌ ዛሬ ዴሊ ባይሳችን ቡሊሽ ነው እንበል። ልክ ቡሊሽ ነው እንበል። ከዛ ደግሞ ኪ ሌቭል ማርክ እናደርጋለን ማለት ነው። ኪ ሌቭል ማርክ ስናደርግ ለምሳሌ የምን ታይም ፍሬም እንጠቀም? 1 አወር። እሺ 1 አወር እንጠቀም። 1 አወር ላይ ኢንተርሚዲየት ሎ፣ እሺ ቡሊሽ ከሆነ ኢንተርሚዲየት ሎ ነው ያለው። ስለዚህ እንደዚህ እናድርገው። እዚህ ጋር 1 አወር ፌር ቫልዩ ካፕ ውስጥ ተቻረገልን ሎ አለ ማለት ነው። ይሄ ሎ ምን እንለዋለን ብለናል? ኦ ማይ ጋድ ስለዚህ ግን ኢንተርሚዲየት ሎ ብቻ ተውት፣ ኢንተርሚዲየት ሎ እንለዋለን ይሄን ሎ ማለት ነው። ስለዚህ ማርኬት መጥቶ እቺ ኢንተርሚዲየት ሎ ተስክ ያደርግልን እንጠብቃለን። እቺ ምንድናት? እቺ ኢንተርሚዲየት ኪ ሌቭላችን ናት ማለት ነው። ልክ እቺ ኢንተርሚዲየት ሎ ቴክ ካደረገልን በኋላ ምንድነው የምንጠብቀው? ወደ ኢንትሪ ኢንቨርዥን ነው የምንጠብቀው። 1 ሚኒት ኢቺን የ1 አወር ኢንተርሚዲየት ሎ ኪ ሌቭላችን ታች ካደረገልን በኋላ ኢንትሪ ነው የምንጠብቀው። ኢንትሪ ምን ላይ ነው የምንገባው? ከ1 ሚኒት እስከ 5 ሚኒት ያለው ታይም ፍሬም ውስጥ ነው የምንፈልገው ማለት ነው፣ ኢንቨርዥናችን ማለት ነው። ሜቢ አንዳንዴ 30 ሰከንድ ግን 30 ሰከንድ እኔ አልመክራችሁም ማሰብ። ቢጊነር 30 ሰከንድ በጣም ከባድ ነው። ላይክ እናንተ ብቻ እዚህ ላይ ከ1 ሚኒት እስከ 5 ሚኒት ያለው ውስጥ ብቻ ፎከስ አድርጉ። እስከዚህ ውስጥ ያሉት the highest time frame ነው። ከ1 ሚኒት እስከ 5 ሚኒት ያለው ትልቁ ታይም ፍሬም። አሁን ከነዚህ ውስጥ 5 ሚኒት ላይ ከሆነ ያለው ኢንቨርዥኑ ፊዚክ ያሰጠን ፌር ቫልዩ ጋፕ የ5 ሚኒት መጠቀም። 5 ሚኒት ላይ ሳይሰጥ ግን 1 ሚኒት እና 3 ሚኒት ላይ ከሆነ ግን ትልቁን ምንጊዜም ትልቁን ኢንቨርዥን እንጠቀም፣ የትልቁን ታይም ፍሬም ኢንቨርዥን። ስለዚህ የ3 ሚኒት ኢንቨርዥን እንጠብቃለን ማለት ነው።
ልክ ይሄ መጥቶ ኢንቨርስ እንደተደረገልን ማለት ነው ኢንትሪ እዚህ ጋር እናደርጋለን። ስቶፕ ሎስ ደግሞ እዚህ ስዊንግ ሎ ላይ እናደርጋለን ማለት ነው። ታርጌት ደግሞ ምንድነው የምናደርገው ካላችሁኝ በጣም ሞስት ኦፍ ዘ ታይም ታርጌት ማድረግ ያለባችሁ አንፊልድ ጋፖች ናቸው። በተለይ ደግሞ የ50 ሚኒት እና ደግሞ የ5 ሚኒት አንሚቲጌትድ ጋፖች ማለት ነው። ምንም ተቻለ ተደርጎ አሁን ለምሳሌ እዚህ ጋር ማርኬት ወደዚህ ኪ ሌቭል ሲመጣ እዚህ ጋር ትቷቸው የመጡ ኪ ሌቭሎች ካሉ አንፊልድ ጋፖች ካሉ ከነሱ ነው ታርጌት የምናደርገው ማለት ነው ምን ጊዜ ማለት ነው። ስለዚህ እንደዚህ ሆናል ማለት ነው። ማርኬታችን ብዙ አይን ወደስ ስለማይል ብቻ ስለዚህ ምንም ጊዜ ታርጌት የምናደርገው the firstly አንፊልድ ጋፖች ነው። እነሱ ከሌሉ the next step ነው ታርጌት የምናደርገው ምንድነው ኢንተርሚዲየት ሃይ እና ኢንተርሚዲየት ሎዎች ነው። እነሱ ደግሞ ከሌሉ ምንድነው ሴሽን ሃይ ሴሽን ሎ እናደርጋለን። ከዛ ደግሞ ሌሎች ኪ ሌቭሎችን መጠቀም ትችላላችሁ እና ደግሞ አሪፍ ዶንት ሊኩዊዲቲ ከሌላችሁ ማለትም ታርጌት የምታደርጉበት ምንም አሪፍ ሊኩዊዲቲ ከሌላችሁ ማኑዋሊ ዋን ቱ ዋን አራርጃችሁ መውጣት ትችላላችሁ ማለት ነው። ስለዚህ ላይ ቀላል ነው። ኪ ሌቭል ማርክ ማድረግ ነው እንደነገርኳችሁ ዴሊ ባይሳችሁ ካወቃችሁ በኋላ ኪ ሌቭል ማርክ ማድረግ ነው። ልክ ኪ ሌቭላችሁ ሲነካ ከ1 ሚኒት እስከ 5 ሚኒት ታይም ፍሬም ኢንቨርዥን ነው የምትጠብቁት። ሃይስት ታይም ፍሬም ኢንቨርዥን ትጠብቃላችሁ። ያን ኢንቨርዥን ትገባላችሁ ማለት ነው። አንድ ቲፕ እኔ በራሴ ሜክ ሞዴሊንግ ትሬድ ሳደርግ በራሴ ያየሁትን ነገር አንድ ደግሞ ልጨምርላችሁ። ለምሳሌ ቅድም እንዳልኳችሁ መጥቶ የሆነ ኪ ሌቭል ላይ ተቻርጎልን እየሄደ ነው እንበል 5 ሚኒት ለምሳሌ 5 ሚኒት ከሆነ እዚህ ጋር ፌር ቫልዩ ጋፕ ያለን ፌር ቫልዩ ጋፑ ትልቅ ነው እንበል አይደለ? ትልቅ ነው እንበል። ስለዚህ ይሄን ኢንቨርስ ሲያደርገው ማለት ነው ወይ ወጥቶ ኢንቨርስ ብዙ አልፎት ኢንቨርስ ሊያደርግ ይችላል እና ኢንትሪ እዚህ ጋር ስታደርጉ ስቶፕ ሎስ እዚህ ጋር ስታደርጉ አሪፍ አራራ ይሰጣችሁ። ገባችሁ አይደለ? አሁን አንፊልድ እዚህ ጋር ይኖራችሁ ኔጌቲቭ አራራ ሊሆንባችሁ ይችላል። ዋን ቱ ዋን ራሱ አሪፍ ላይ ሰጣችሁ ይችላል። ስለዚህ እንደዚህ አይነት ጊዜዎች ምንድነው የምታደርጉት? እኔ የምጠበቀው እዚህ ጋር ሌላ ወደ ላይ ሲሄድ ይህቺኛዋን ፌር ቫልዩ ጋፕ ኢንቨርስ ሲያደርግ ሲሄድ ቡሊሽ ጋፕ የ5 ሚኒት ቡሊሽ ጋፕ ከሰጠን እስከሱ ሪትሬስ ጠብቃለሁ እኔ። ልክ ሪትሬስ ከሰጠልኝ በኋላ እዚህ ጋር ደግሞ ሎወር 1 ሚኒት ላይ 2 ሚኒት ላይ ሊሆን ይችላል። እነሱን እዚህ ጋር ኢንቨርዥን ከሰጠኝ ደግሞ ሌላ ኢንቺን ኢንቨርስ ያደርግ ሪትሬስመንቷ ላይ መግባት ማለት ነው። እንደዚህ ተጠቅሙ። ግን ደሜን ይሄኛው ነው። ይሄን ብትጠቀሙ እመርጣለሁ። ግን አንዳንዴ እንደዚህ ካንድሉ በጣም አልፎ ሊሄድ ይችላል። አሪፍ አራር የማይሰጣችሁ ከሆነ አይታችሁ እንደዚህ አይነት ወይ መጠቀም ትችላላችሁ ማለት ነው። እና ደግሞ ስለዚህ ሞዴል የሚሰራው ከ9:30 AM ናስዳክ 9:30 AM ነው ኒውዮርክ የሚከፈተው አይደለ? ከ9:30 AM እስከ 11 ብቻ ነው ማለት ነው። አሁን ባለበት ሰዓት ዴይላይት ሴቪንግ ሊቀያየር ይችላል፣ ግን በኢትዮጵያ ማለት ነው ከ10 ተኩል እስከ 12 ሰዓት ነው በእኛ ማለት ነው። ስለዚህ ይሄ ነው ማለት ነው። ሌላ የሚጨመር ነገር ያለ አይመስለኝም። ይሄን ነው ምን ጊዜ እንደ ሃይስት ታይም ፍሬም ኢንቨርዥን ተጠቀሙ። ኪ ሌቭል መጀመሪያ ማርክ ታረጋላችሁ። ያ ኪ ሌቭል ሲነካ ኢንትሪ ማድረግ ነው ማለት ነው። ይሄን ይመስላል ክላሳችን። እስከዛሬ ለነበረን ጊዜ አመሰግናለሁ። እና ደግሞ ኤግዛምፕል የሆነ እንዴት ብዬ ልንገራችሁ፣ ክሊር የሆነ ኤግዛምፕል ላላገኝ እችላለሁ። እየፈለኩ ነበረ፣ ግን ለእናንተ አሁን ላይ ቢጊነር የሚሆን ኤግዛምፕል ብዙ አላገኘውም። ግን ቲክቶክ ላይ ትሬድ ሪካፖችን ስለምለቅ እነሱን ትሬድ ሪካፖች እዩዋቸው ማለት ነው። እነዛ ላይ አሁን ስላስተማርኳችሁ ኪ ሌቭሎቹ ምናምን ነገር በደምብ ታውቋቸዋለሁ። ስለዚህ ትሬድ ሪካፖቹን እዩ። እዛ ላይ አሪፍ ኤግዛምፕል ይሆናሉ ብዬ አስባለሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ቴሌግራም ላይ ቲክቶክ ላይ በሚመቻችሁ ብቻ ጻፉልኝ፣ ኮንታክት አድርጉኝ ማለት ነው። እስከ ዛሬ ለነበረን ጊዜ አመሰግናለሁ። አይ ሆፕ በዚህ ሞዴል በደንብ እንደምትቀየሩ። ደግሞ በተጨማሪ ከኛ ጋር ላይቭ ትሬድ አድርጉ፣ በጣም ይጠቅማችኋል። ከኛ ጋር ሼር እየተደራረጋችሁ አብረን ትሬድ ብናደርግ ራሱ ለእናንተ አሪፍ ይሆናል ብዬ አስባለሁ። አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳራሱ። ቲክቶክንም ሄዳችሁ ፎሎ አድርጉ። ይመቻችሁ።